ጤና ይስጥልን የዩቲዩብ ተከታታዮቻችን፣ አሁን በደረሱን የእስራኤልና የቴህራን ወይንም ደግሞ የኢራን ሰበር መረጃዎችን ይዤላችሁ ቀርቤያለሁ። ባጭሩ አቀርብላችኋለሁ። የእስራኤል መከላከያ በኢራን ዋና ከተማ ቴህራን እና በሊባኖስ ዋና ከተማ ቤይሩት ላይ ጥቃቶች መፈጸሙን አስታውቋል። ጦሩ በወጣው መግለጫ በቴህራን እና በቤይሩት የሚገኙ ወታደራዊ ኢላማዎች ላይ ተከታታይ ኢላማቸውን የጠበቁ ጥቃቶች እየፈጸምኩ ነው ብሏል። የእስራኤል ጦር በቤይሩት ጥቃቱን መፈጸሙን የጀመረው በደቡባዊ ክፍል የሚኖሩ ዜጎች አካባቢውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ካወጣ በኋላ ነው። ጦሩ አክሎም የሂዝቦላህ ማዘዣ ማዕከሎችን እንዲሁም መሳሪያ ማከማቻ ተቋማትን ኢላማ ማድረጉን ገልጿል። በሌላ ዜና ደግሞ ኢራን በባህሬን የሚገኝ የአሜሪካ የአየር ኃይል ሰፈር ላይ ከባድ ጉዳት ማድረሷን ገልጻለች። ፋርስ የተሰኘው የኢራን ዜና ወኪል ያጋራው ተንቀሳቃሽ ምስል ተከታታይ የሮኬት ጥቃቶች በርቀት የሚገኝ ኢላማ ላይ ሲወነጨፉና ሲፈነዱ ያሳያል። የኢራን አብዮታዊ ዘብ በባህሬን ሼክ ኢሳ ክልል በሚገኝ የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ የፈጸማቸው የድሮንና የሚሳኤል ጥቃቶች የነዳጅ ታንኮች ማፈንዳቱንም ገልጿል። አሜሪካ በጉዳዩ እስካሁን የሰጠችው ምላሽ የለም። ቀደም ሲል በባህሬን የሚገኘው የአሜሪካ ጦር ሰፈር ጭስ ሲወጣ ታይቶ ነበረ። የአሜሪካው የውጭ ጉዳይ ሚኒስቴር አሜሪካውያን ከባህሬንና ከሌሎች መካከለኛው ምስራቅ ሀገራት በፍጥነት ለቀው እንዲወጡ አስጠንቅቀውም ነበረ። አሁን በጣም አስደንጋጭ የሆነው ዜና ከኢራን እንዲሁ የተሰማው ደግሞ ምንድን ነው መሰላችሁ? ሆርሙዝ ሰርጥ የሚንቀሳቀስ መርከቦችን እመታለሁ ማለቷ ነው። ቴህራን እስራኤልና አሜሪካ የከፈቱትን ጥቃት ተከትሎ በዓለም ወሳኝ የነዳጅ ዘይት መተላለፊያ በሆነው የሆርሙዝ ሰርጥ ባህር ላይ ለማለፍ በሚሞክር መርከቦች ላይ ጥቃት እንደምትፈጽም ዝታለች። አንድ የኢራን ባለስልጣን በሆርሙዝ ሰርጥ ለማለፍ የሚሞክር ማንኛውም መርከብ በእሳት ነው የምንለኩሰው ሲሉም አስጠንቅቀዋል። ማስጠንቀቂያውን የሰጡት ባለስልጣን የኢራን ኢስላማዊ አብዮታዊ ዘብ ዋና አዛዥ አማካሪ የሆኑት ኢብራሂም ጃባሪ በሀገሪቱ ብሔራዊ ቴሌቪዥን ቀርበው በተናገሩበት ወቅት ነው። የሆርሙዝ ሰርጥ መዘጋቱን ያስጠነቀቁት ባለስልጣኑ መርከቦች ወደ ቀጠናው መምጣት የለባቸውም፣ ከባድ የሆነ ምላሽ ከእኛ ይጠብቃቸዋል ሲሉም ተናግረዋል። ጃባሪ አሜሪካ የቀጠናውን ነዳጅ ዘይት ተጠምተዋል ያሉ ሲሆን ኢራን በቀጠናው የሚገኙ የነዳጅ ማስተላለፊያ ቧንቧዎችን ታጠቃለች፣ ከቀጠናው ነዳጅ እንዲላክ አትፈቅድም ብለዋል። ሩቢዮ አሜሪካ ኢራን ላይ ቀድማ ጥቃት የሰነዘረችው እስራኤል ጥቃት እንደምትሰነዝር እያወቀች መሆኑን ተናገሩ። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሩቢዮ አሜሪካ ቅዳሜ ዕለት ኢራንን አስቀድማ ያጠቃችው እስራኤል ጥቃት ልትሰነዝር እንደሆነ ስለተገነዘቡ መሆኑን ተናግረዋል። ይህም ኢራን በአሜሪካ ኃይሎች ላይ የበቀል እርምጃ እንድትወስድ ያደርጋታል ብለዋል። የውጭ ጉዳይ ሚኒስትሩ ከዚህ ቀደም ብለው ለጋዜጠኞች እስራኤል እርምጃ እንደምትወስድ እናውቅ ነበር፣ ይህም በአሜሪካ ኃይሎች ላይ ጥቃት እንዲሰነዝር እንደሚያደርግ እናውቃለን። ሩቢዮ አክለው እናም እነዚህን ጥቃቶች ከመጀመራቸው በፊት ቀድመን ካላጠቃን ከፍተኛ ጉዳት እንደሚደርስብንና ምናልባትም የሚሞቱ ሰዎች ቁጥር ከፍ ያለ እንደሚሆን እናውቅም ነበረ ብለዋል። የታክቲክ ጥረታችንን ዝርዝር መረጃ አልሰጥም፣ ነገር ግን አሜሪካ ኢራን ላይ የምትፈጽማቸው በጣም ከባድ ጥቃቶች ገና ናቸው ሲሉ አክለዋል። ኋላ ላይ ሆርሙዝ ሰርጥ ኢራን ብትዘጋው በቀሪው ዓለም ላይ ምን ሊከሰት ይችላል የሚለውን ዘርዘር አድርጌ የማቀርብላችሁ ይሆናል። ለአሁኑ በዚሁ አበቃው።